እንደዚህ በቃል አድርጌ በፀሐይ ላይ አድርቄዋለሁኝ። የደረቀ የናና ቅጠል አለኝ እዚህ ጋር 1-2 ቀን በፀሐይ ላይ አድርቄው እንደዚህ በደንብ አድርጎ ደርቆልኛል። እዚህ ጋር እንደምትመለከቱት ሽፈራው ወይም ሞሪንጋ የሚባለው የተፈጨው ዱቄት አለኝ። የሮዝመሪ ዱቄት እዚህ ጋር ሮዝመሪውን አድርቄ እንደዚህ ፈጭቼዋለሁኝ። እነዚህን ሶስቱን በመጠቀም እንዴት አድርጌ ለፀጉራችን ቆንጆ የሆነ የቅባት አሰራር አሳያችኋለሁ። በቤታችን እንዴት አድርገን በቀላሉ ሰርተን ለልጆቻችን ለራሳችን እንደምንጠቀም አሳያችኋለሁ። እየደረሰ ነው። እዚህ ጋር ደርሷል። ትኩስ ቡና አለ። የጠጣው ሰራለሁ ስራዬን ለማዋሃድ። እንግዲህ እንደዚህ የምታዩትን ዘይቶች አስቀምጫለሁ። አቮካዶ ኦይል አለኝ። እዚህ ጋር ደግሞ ኦሊቭ ኦይል አለኝ። ያለንን በቤታችን ያለንን መጠቀም እንችላለን። ስለዚህ እኔ ይሄንን አቮካዶ ኦይሉን እጠቀማለሁ። በተጨማሪ እንደዚህ አይነት ድስቶች ብንጠቀም ጥሩ ነው። የሸክላ ድስት ነው እዚች ጋር እየተጠቀምኩት ያለሁት ለጊዜው። ውሃም አንጨምርም። እንደዚህ ናናውን ጨምራለሁ። 3 የሾርባ ማንኪያ የሚሆን ነው ሞሪንጋ የተጠቀምኩት። ይሄንንም እዚህ ጨምረዋለሁ። ይበናል። ቀስ ብለን እንጠቀም። ጥብስ ቅጠሉን ራሴ እኔ የፈጨሁት። ይሄንም 1-3 የሾርባ ማንኪያ ነው። ይሄንንም እንጠቀማለን። ቀስ ብለን እንጨምራለን። አቮካዶ ኦይሉን ነው የምጠቀመው። ምንም አይነት ነገር አንጨምርም፣ ውሃም አንጨምርም። ኦሊቭ ኦይሉን ወይ ደግሞ አቮካዶ ኦይሉን ነው እንደዚህ የምንጠቀመው። በደንብ አድርገን እናዋህዳለን። ለ30 ደቂቃ እናስቀምጠዋለን። ደረቅ ያለ ቦታ ላይ እናስቀምጠዋለን። ከ30 ደቂቃ በኋላ እንመለሳለን። መጠኑን ቀነስ አድርገን ለብ እንዲል እናደርገዋለን። 10 ደቂቃ ይሆነዋል። እንደዚህ አድርጌ በእሳት ላይ ጥጃዋለሁ። እንደምትመለከቱት ትንሽ እንዲህ ወደ ላይ ገንፈል ካለ ይበቃዋል። ብዙ እሳት እንዲመታው አላደርግም። ለብ አድርጎታል። ስለዚህ በቃ እሳቱን አሁን ዘጋዋለሁ። እንደገና ለ30 ደቂቃ አብሮት እዛው እንዲዋሃድ በረድ እንዲልልኝ አስቀምጠዋለሁኝ። ናና እንግዲህ ብዙ የጤና ጠቀሜታዎች አሉት። በቀላል መንገድ ራሳችንን መጠበቅ እንችላለን። ናናው ቅባት አሁን ዝግጁ ሆኗል፣ በርዷል። አሁን እንደዚህ አይነት እቃ እናስቀምጣለን። ቅባቱን የምናስቀምጥበት እንደምታዩት በደንብ አድርጎ በርዷል። ከለሩን በደንብ ተቀይሯል። ይሄንን አሁን ማጥለል ነው። እንደዚህ በደንብ አድርገን እናጠለዋለን። ሽታው እንግዲህ የናና ራሱን ናና ነው የሚለው። ከናና ቅጠል እንዲሁም ከሮዝመሪ ከሽፈራ ወይም ሞሪንጋ ከሚባል የቅጠል አይነቶች በማዘጋጀት በአቮካዶ ኦይል በመጠቀም ይህንን የመሰለ የፀጉር ቅባት ይዤላችሁ መጥቻለሁ። እንዲሁም ከኬሚካል ነፃ ነው። ለጤናችንም እጅግ በጣም ተመራጭ ነው። ለልጆቻችንም ለኛም ለእናቶች መጠቀም እንችላለን። በቀላሉ ቤታችን አዘጋጅተን ውጭ ላይ በውድ ዋጋ የምንገዛውን ቅባት በቤታችን በቀላሉ ማዘጋጀት ይቻላል። ነውን የናና የፀጉር ቅባት ደረቃማና ቀዝቀዝ ያለ ቦታ ላይ ብናስቀምጠው የተሻለ ነው። ረዘም ላለ ጊዜ መጠቀም እንችላለን። ፀጉራችንን ከመታጠባችን በፊት መጠቀም ይቻላል። አመሰግናችኋለሁ።